ሰላም እንዴት ናችሁ የዩቲዩብ ቻናል ቤተሰቦቻችን? ዛሬ የምናሳያችሁ የኢትዮ ቶፕ ኳርትዝ አሰራርን ነው። ተከታተሉ። የኢትዮ ቶፕን ኳርትዝ ለመስራት የምንጠቀማቸው ቁሳቁሶች አንደኛ መፋስ ሲሆን፣ ሁለተኛ ደግሞ ቻክዊላ ይኖራል መዛቂያ፣ ሶስተኛ ፕላስቲክ መፋስ ነው፣ ቅርጽ ማስያዝ ቴክስቸር መስጫ ነው፣ አራተኛና ደግሞ የመጨረሻው ድሪል ሚክሰር ነው። ምንም ጊዜ ቢሆን መዘንጋት የሌለባቸው ነገሮች የጤናችሁ ጉዳይ ነው። ለጤናችሁ ደግሞ ጠቃሚ የሆኑት ግላቭ ለእጃችሁ፣ ማስክ አፍ መሸፈኛ ነው። እቃዎች ወድቀው እንዳይመቷችሁ ሄልሜት ያስፈልጋችኋል። ሁሉ ጊዜ ኳርትዝ ከመጀመራችን በፊት ግድግዳችንን ጥሩ ነገር እንዳለውና ባዕድ ነገር እንደሌለው ማወቅ አለብን። እሱንም ደግሞ በመፋሳችን ወይ ደግሞ በቻክዊላችን ያለውን ነገር እየፈለግን ፈቅ እያደረግን እናስተካክላለን ማለት ነው። ከዛ በመቀጠል ፕራይመሪ እንቀባለን ማለት ነው።